በዓለም ላይ በጣት የሚቆጠሩ ሀገሮች ብቻ የኒውክሌር ጦር መሳሪያ አላቸው። እነዚህም አሜሪካ፣ እንግሊዝ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ህንድ፣ ፓኪስታንና ሰሜን ኮሪያ ናቸው ይባላል። እስራኤል አላት ተብሎ በሰፊው ይታመናል። ነገር ግን ይህንን ማረጋገጥ አልተቻለም ነው የተባለው። ታዲያ ለምንድን ነው አንዳንድ ሀገሮች ሊኖራቸው የቻለውና ሌሎች ደግሞ የሚከለከሉት? መልሱ እንደ አውሮፓውያን አቆጣጠር በ1968 የኒውክሌር ጦር መሳሪያ ያለመስፋፋት ስምምነት ኤንፒቲ በተባለው ስምምነት መሰረት ነው። አገሮች የሲቪል የኒውክሌር መርሃ ግብር ሊኖራቸው ይችላል። ነገር ግን ከዚህ ቀደም ከያዙት የኒውክሌር ጦር መሳሪያ ተጨማሪ ሌሎች ሀገራት ማግኘት የለባቸውም ነው የሚባለው። ይህ ስምምነት ኤንፒቲ አስገዳጅ ህግ ሲሆን የኢራን ጨምሮ አብዛኞቹ ሀገራት የተፈራረሙት ነው። ሆኖም እስራኤል፣ ህንድ፣ ፓኪስታንና ደቡብ ሱዳን ይህን ስምምነት አልፈረሙም። ሰሜን ኮሪያም ራሷን ከስምምነቱ አግልላለች ነው የተባለው። ህንድ፣ ፓኪስታን ስምምነቱ ሲጀመር የኒውክሌር ጦር መሳሪያ ተብለው እውቅና አልተሰጣቸውም ነበረ እና አሁን ከገቡ ትጥቅ መፍታት ይጠበቅባቸዋል። ደቡብ ሱዳን ምንም አይነት የኒውክሌር ፕሮግራም ያሌላት አዲስ ሀገር በመሆኗ ነው ያለመፈራረሟ ምስጢር። ይህን ስምምነት እስራኤል አልፈረመችም። ምክንያቷ ደግሞ የኒውክሌር ግልጸኝነት አለመፈጠር በጥላቶች ላይ እንደ ታክቲክ ስለምትከተልና የኒውክሌር ቀደምቶቿ መመርመር ስለማትፈቅድ ነው። ኢራን ጨምሮ አረብ ሀገራት እና ሌሎች እስራኤል ትጥቅ እንድትፈታ እና በኒውክሌር መርሃ ግብሯ ላይ ግልጽ እንድትሆን ጫና እንዲደረግባት ሲጠይቁ ቆይተዋል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያ እንደምትፈልግ እና ምንም እንደሌላት በተደጋጋሚ ብትገልጽም ብዙ ሀገራት ኢራን በምታቀርበው አካል ላይ እምነት የላቸውም ነው የሚባለው። እንደ አውሮፓውያን አቆጣጠር በ2002 በኤንፒቲ ስር የማይፈቀድ ሚስጥራዊ የኒውክሌር መርሃ ግብር በኢራን መገኘቱና ለዓመታት የፈጀ ቀውስ አስከትሏል።